ንቃተ ህሊና ተደበደበ። ጌሾ ወቀታ በርበሬ ነው በርበሬ ወቀታ ምንም ሰው አይመጣ። ሰላም የዩቲዩብ ቤተሰቦቼ እንደምን አላችሁ? ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። በዛሬ ቪዲዮ እንግዲህ ፈታ ዘና እንዲሁም ሐሳብ አስተያየት እየሰጠን አብረን ቆይታ እናደርጋለን። እንግዲህ ከሰሞኑ የጆኒ ጁጁስና የንቃተ ህሊና ፋይት አለ። እንግዲህ እሱ ትናንትና ሌሊት አካባቢ ተደርጓል። የነሱን ፋይት አይተን እንዲሁም የሰጡትን ሐሳብ አስተያየት እያየን አብረን ቆይታ እናደርጋለን ማለት ነው። ከቪዲዮቹ ጋር አብራችሁን ቆዩ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን እንዲሁም ላይክ በማድረግ ለብዙዎች እንዲደርስ ምክንያቱን እላለሁ ማለት ነው። ወደ ቪዲዮ በ10 ሰከንድ ውስጥ 1 ሚሊዮን ብር ማጣትም ማግኘትም ይቻላል። ኧረ በስመ አብ! ማን ያሸነፈው? እሺ በስመ አብ! አይታችሁታል እንዴት አድርጎ እንደሚለጥጠው እዛ ውስጥ ያለው በቃ ኧረ በለው! ይሄ ነገር የምር ነው እንዴ? ገልብጠው ይላል እዛ ውስጥ አቤት እኔ እዚህ ጋር ሆኜ ራሱ በቃ ስሜቴ ኧረ ገደለው እንዴ! ይሄ ግን ፋውል አይሆንም እንዴ? እንደዚህ ነው ጆሮውን ይዞ ሰው ገልብጠው ግደለው ገላግለው ምናምን። እሺ ዳኛው የማን ይስማ? ገላግለው እያለ ነው። ኖክአውት አደረገው በቃሉ መሰረት ጆኒ ጂጂትሱ ያ በምታዩት መልኩ አሸንፏል ማለት ነው። እኔ ግን የገረመኝ እንዴት ነው 3 ወር ሙሉ ጆሮአችንን ሲያደነቁረን ሰንብቶ እንዴት 3 ደቂቃ መጫወት ያቅተዋል እንዴ? አይ ዶንት ኖ ብቻ እኔ 3 ወር ሙሉ በቃ ቲክቶክ ላይ በመጣልኝ ቁጥር ኢንተርቪው በቃ ጆሮአችንን ሲያደነቁረው ሰንብቶ እንዴት አትሊስት 3 ደቂቃ እንኳን እንዴት ሰከንድ ራውንድ አይኖርም እንዴ? በመጀመሪያ ራውንድ ኧረ ንቃተ ህሊና ጭራሽ እንደዚህ ሰስፔንስ አድርገህን አዲ ደግሞ ያዘጋጁት መጨረሻ ላይ ማድረጋቸው እኔ 7 ሰዓት ኧረ እንጃ እኔ አይደል ነው 7 ሰዓት ድረስ እኔ እንዴት እንደቆየው እኔ ነኝ የማውቀው። እንቅልፌን ትቼ መስዋዕት አድርጌ ጠብቄ በ3 ደቂቃ እንደዚህ ሲያልቅ ኢማጂን የሚሰማውን ስሜት አስቡት። ምክንያቱም እኛ የጠበቅነው ያው ፋይት አድርገው ትንሽ ቡጢ ይኖራል ብለን ነበር። ንቃተ ህሊና ግን አንድ ፓንች አንድ ኪክ እንኳን ኧረ እንደው ምን ይሻላል እኔ አላውቅም። ብቻ ለምን እንደተዘጋጀ ራሱ እኔ እንጃ። ብቻ ግን አንድ ፓንች እንኳን እንዴት መሰንዘር ያቅተዋል? ንቃተ ህሊና እንደዚህ ጎረረህብን አይደል ነው። ብቻ መሸነፍን ያክል ሊት እንደሚያስጠላ አይገባችሁም ጭራሽ። ከዚህ በኋላ እንግዲህ ቲክቶክ አካውንት ምንድን ነው የምትሰራበት? ከዚህ በተለየ ግን የነ ረቢቅ የዱሬሳ እንዲሁም የሳሚና የኤርሚ ፋይት በጣም ደስ ይል ነበር። ምክንያቱም በሳሙኤልና በኤርሚ መካከል የነበረው በጣም ሪስፔክት የነበረው በቃ ስፖርታዊ ጨዋነት የነበረበት ጨዋታ ነበረ። እንዲሁም የዱሬሳና ረቢቅ በጣም የሚገርም ነበረ። በጣም ደስ የሚል ነበረ ከነሱ ይልቅ ከነዚህኛዎቹ ይልቅ ማለት ነውና በጣም ደስ ያለ የሁለቱ ፋይት ነው። ሌሎች ፋይቶች ነበሩ ከነዛ በዘለለ ሌሎች ልጆች ነበሩ፣ ግን ሞር ሁለቱ ልጆች የሁለቱ ፋይት የአራቶቹ ፋይት ማለት ነው ያው የውጪ ኤክስፔሪንስም ስለነበራቸው በጣም ደስ የሚል ፋይት ነበር የነበረውና ከነሱ ይልቅ እንዲያውም የነዚህ ልጆቹ ነውና በጣም ደስ የሚል የነበረው። ሜመሮች ምን እንደሰሩ መንፈስ ነው የሚሆንብኝ መንፈስ ነው አፍተር እና ስለዚህ በደንብ ተዘጋጅ። አንካራ ቴክኒክ አንካራ ሰውነትን አዘጋጅ። የኔን ዱላ ለመቀበል ተዘጋጅ። እንደ ከበሮ ነው የምደበድብ። እግዚአብሔር አፍተር ቢፎር አፍተር ምን እንደሆነ ተመልከት እንግዲህ እንዴት አድርጎ እንደጣለው ምናምን በአንድ ፓንች እንደጣለው በጣም የሚገርም ነው። ከዚህ በፊት የኤክስፔሪንስ ነበራቸው ይመስለኛል። ከዚህ በፊት ተገናኝተው የሚያውቃሉ። ፌስ ኦፍ ላይ የተነጋገሩት ነገር ስለነበረ ከዚህ በፊት ተገናኝተው የሚያውቁ ይመስለኛል። እና በዛ አንግል እንደዚህ አድርጎ ዘሮት በራስ መተማመን ከመምጣቴ በፊት ሁላችሁም አሪፍ ዕድል ነበራችሁ። አንተ ቆሻሻ ሰው ነህ አንተ። አስባችሁታል? ለ5 ወር ምናምን ኦልሞስት
አላር ነው ብቻ ከ3 ወር በፊት ምናምን እንደበለጠ ነው እኔ የማውቀው። ግን ለ3 ወር ጠብቀን በ3 ደቂቃ ራሱ እንጂ አይሮ ነው ይሙላ ራሱ ማለት ነው። ንቃተ ህሊና ቢላይ አላት ለያላችሁ ምን አይነት አይ በትክክል የሚገልጸው ይመስለኛል። እኔ እንዴት እንደተሰማኝ አልገባችሁም። እንቅልፌ እንዴት እንዳጣው ማለት ነው። እስኪ ሌሎች ሀሳብ አስተያየታቸውን ሰጥተውበታል። የንቃተ ህሊና ፋይት በጣም አጥሯል የምትሉ ሰዎች ንቃተ ህሊና አንድ ፋውል ሰርቶ ነው እንጂ ከዛ በፊት ራሱ ፋይቱ ማለቅ ይችል ነበር። ምን አይነት ፋውል ነው የሰራው የሚለውን አሳያችኋለሁ። ስለ ንቃተ ህሊና ያደነቁትን አንድ ነገር ግን ልንገራችሁ። መጀመሪያ ንቃተ ህሊና ባይኖር ንቃተ ህሊና የሚባል ሰው ሶሻል ሚዲያ ላይ ባይኖር ይሄ ኢቨንት የመሳካት ቻንሱ 0% ነው የሚመስለኝ። ምክንያቱም ንቃተ ህሊና እኔ በቃ ከሱ ጋር ፋይት አደርጋለሁ ብሎ ከቦንጋ ድረስ ባይመጣ ኖሮ እንደዛ በጣም ብዙ በቃ ባይፎክር ኖሮ ምናምን ይሄ ኢቨንት ያን ያክል ፖፑላር አይሆንም። ሌላ ደግሞ ኢቨንቱ ራሱ በዋነኝነት የተሟሟቀው ንቃተ ህሊናና ጆኒ ስላሉ ነው። እና ከዚህም በኋላ ኢትዮጵያ ውስጥ ሶሻል ሚዲያ ላይ ያሉ ሰዎች በፋይት እንዴት መገላገል እንደሚችሉ በብሔር በምን እያሉ የሚጣሉ ሰዎች መጨረሻቸው ፋይት መሆን እንዳለበት በደንብ ላሳስብ ነው የመጣሁት። እና ንቃተ ህሊና ፋውል እንደምታዩት እንግዲህ ገና ፋይቱ እንደተጀመረ ኢሚዲየትሊ ጆኒ ሄዶ ያዘውና እሱ ኢሚዲየትሊ ምንድን ነው ያደረገው የሪንጉን ሽቦ ነው ያዘው ማለት ነው፣ እጁን ወደ ውስጥ አሳልፎ። እና ይሄ በኤምኤምኤ አይቻልም። ዝም ብላችሁ መደገፍና በጀርባችሁ መጋፋት ምናምን ትችላላችሁ ሪንጉን እንጂ እንደዚህ እጃችሁን አሳልፋችሁ ሪንጉን እንደዚህ ከያዛችሁ ላለመውደቅ ምናምን ስለሚረዳችሁ እሱ ነገር ፎል ነው። እና ዳኛው በጣም ተበሳጭቶ ነበር። ከቅርብ የቀረስኩት ቪዲዮ ነው። ይሄን ቪዲዮ ቀረብ ብዬ ነበር የቀረስኩትና ዳኛው በጣም ተናዶ ነበርና አስቆሞ ድጋሚ ፋይቱን ስላስጀመረ ነው ንቃተ ህሊና ተጨማሪ ሰዓት ያገኘው እንጂ መጀመሪያውኑ ይሄ ነገር ማለቅ ይችል ነበር። ንቃተ ህሊና እንደዚህ በድፍረት ኤምኤምኤን የሚመስል በጣም የሚያስፈራ ፋይት ነው። ባይዘው ኤምኤምኤ ልትሞቱ የምትችሉበት ፋይት ነውና እዛ አይነት ሪንግ ውስጥ ለመግባት በድፍረት ኤክስፒሪየንስ ካለው ሰው ጋር በጣም ረጅም ጊዜ ከሰራ ሰው ጋር መግባቱ በራሱ የሚገርም ነው። እና ጆኒ ማሸነፉ ደግሞ ምንም አይገርምም ባይዘው፣ ምክንያቱም ኤክስፒሪየንስ ያለው ሰው ነው፣ ማሸነፍ አለበትም ግዴታውም ነው ባይዘው። እና ኤክስፒሪየንሱን በደንብ ፕሩቭ አድርጓል እና ደግሞ ፕሮፌሽኑንም አስከብሯል ብዬ ነው የማስበው ጆኒ። እና ይሄ ከሱ የሚጠበቅ ነገር ነው። በጣም የሚገርም ነገር ነበረ ያጋጠመን። እና ኢቨንቱን ያዘጋጃችሁ ሰዎች እውነት በጣም የሚገርም ኢቨንት ነበር። ኢትዮጵያ ውስጥ ታሪክ ነው ይሄ ነገር። እንደኔ አዲስ አበባ ውስጥ ሆናችሁ አልኮል ምናምን የሌለበት ኢቨንት የምትወዱ ሰዎች፣ ያጣችሁ ሰዎች እንደዚህ አይነት ኢቨንት በደንብ ቢዘጋጅ ከዚህ በኋላ በደንብ አማራጭ ይኖረናል ብዬ አስባለሁ። እና የተወሰኑ ችግሮች ነበሩት ኢቨንቱ፣ ግን አሁን ይህን የመሰለ የሚገርም አይነት ኢቨንት አዘጋጅተው ደግሞ ስለ ችግር ማውራትም ትክክል አይደለም። ቀጣዩ ላይ ይሻሻላል ብዬ አስባለሁ። እንዳያችሁት ነው እንግዲህ ኑቲ ዳሎል የሰጠው ሀሳብ አስተያየት ይህንን ይመስላል። ኦፍኮርስ ንቃተ ህሊና ባይኖር ፋይቱ የመሳካት እድሉ ያን ያህል ፉከራ ባይኖር የሆነ ኢንሰም ኬዝ ይመስላል። ግን ቢሆንም ደግሞ የሆነ ፓንች ወይም የሆነ ነገር መሰንዘር ነበረበት። ያው ሌሊት ሙሉ እንደዚህ እንቅልፋችን አሳጥፈን በሚል ነው። ያው እንግዲህ አልቋል። እንግዲህ ምንም ማድረግ አይቻልም። ያው እንግዲህ በ3 ደቂቃም ቢሆን እንዲህ ሰከንድ ራውንድ አለመኖሩ ራሱ እንዴት ነው እንዲህ እንደ ቴኳንዶ ሰከንድ ራውንድ የለም። ያው እንግዲህ ህጉ የተለያየ ስለነበረ ለዛ ይመስለኛል። እስኪ ሌላው እንመልከት ደግሞ ይህ ዝግመተ ህሊና ነው እንጂ የምንቃት ሰው እንዴት አድርገህ አይቆይም? ኧረ አንተ ትለያለህ። አረ ምን አይነት ሰው ነህ አንተ? አይ አልደግመውም። ምክንያቱም አይ ጥሩ አይደለም። ያው ተሸናፊ ላይ የወደቀ እንትን ዛፍ ምሳሌ ይበዛበታል ነው ይባላል። ያው አልደግመውም። ይቅርብኝ፣ በቃ ይብቃኝ። ከሰሞኑ እንግዲህ ከቃሉ ቡቲክ ጋር በተያያዘ በጣም ብዙ ኢንተርናሽናል እየሆነ እንዲሁም ብዙ ኢንስታግራም ላይ አብረን ስራ ጥያቄ እየቀረበለት ነበረ። እንዲሁም ከዛ ጋር ተያይዞ ኢንስታግራም አካውንቱ የሱ አይደለም ምናምን እስከመባል ድረስ ምናምን ደርሷልና እስኪ ያለውን ሀሳብ እና እንትኑን ላሳያችሁ። እንዲሁም ምን አይነት ስራ እየሰራ እንደሆነ ልጅቱ በጣም አፕሪሼት የማደርገው ልጅ ነው። ምክንያቱም በዚህን ሰዓት ተነስቶ በጣም ብዙ ሚሊዮን ተከታዮች ይሄ ማለት ኢንስታግራም ላይ ከ1 ሚሊዮን በላይ ተከታዮች አሉት። እንዲሁም ቲክቶክ ላይ ኦልሞስት ከ600 ምናምን ሺህ ነበር እኔ ራሱ ሳውቀው፣ አሁን ወደ 900 ምናምን ሺህ ደርሷል። በጣም የሚገርም ልጅ ነው እና ፕሮፌሽኑን ያስተዋወቀበት መንገድ በጣም የተለየ ነው። እስኪ ከሰራቸው ምርጥ ስራዎች ውስጥ ዋው ያበደ ፋሽን ነው የራሱ ያበደ ይሄኛው ደግሞ ጀግና ነው የምር በጣም ደስ ይላል። ተመልከት ምን አይነት
ለውጥ እንደሚፈጠር ተመልከቱ። እና ደግሞ ትናንትና በመጨረሻ ላይ የለቀቀው ቪዲዮ በጣም አሜዚንግ የራሱን ብራንድ ነው ይዞ የመጣው። ፖርሳው ምናምን ላይ ኮፍያው ላይ እንዴት አድርጎ ይዞ እንደመጣ ወይ ራሳይ ዋው ኢላዊት እንዴት አባቱ እንደሚያምር ኬፒ ቃሉ ቡቲክ ተመልከትልኝ። አባቴ ያበደ በጣም የሚገርም ነው የምር በጣም ደስ የሚል ምክንያቱም ብዙ ኢትዮጵያን የማስጠራት እድል ያለው ልጅ ነውና በጣም እናመሰግናለን ኢትዮጵያን ስላስጠራልን ለማለት ፈልጋለሁ። ትናንትና አብዱልፈታ መሐመድ የሚባለው ግለሰብ የቃሉ ፑቲክስ አካውንት እኔ ጋር ነው እኔ ነኝ ፖስት ማድረግበት እሱ ኢንስታግራም ላይ ፖስት አያደርግም የሱ ቪዲዮ ስጪ እኔ ፖስት ያርኩኝ ነው 1 ሚሊዮን የደረሰው ብሎ ልሽጥልህ ብሎ ፖስት አድርጎ በዋጋ ከተስማማ ልሽጥልህ ግጁ ነው የሚል ነገር ፖስት አድርጎ በጣም መነጋገሪያ ነበር። እስካሁን ሰምታችኋል ይሄን ነገር ብዬ አስባለሁ። ኢቭን አንዳንድ ሰዎችም ሲሰድቡትም ሰምቻለሁ። አብዱልፈታ መሐመድ ማለት ይሄ ነው ሰውየው። ነገር ግን አሁን ላይ ወጥቶ ውሸቴን ነው ብሎ ይሄን ያደረጉበት ምክንያት እንግዲህ ሶሻል ሚዲያ ላይ የምታዩትን ነገር በሙሉ ማመን የለባችሁም። ሶሻል ሚዲያ ላይ ያላችሁ ሰዎች ኢንፍሉዌንሰርስ ደግሞ የምታወሩት ነገር አጣርታችሁ አውሩ ብሎ እናም ያው ብዙ ዜናዎችም እንደዚህ ናችሁ የሚሸውዳችሁ የምትሰሙትን ሰው ወቁ ምናምን የሚል ቪዲዮ ነው ፖስት ያደረገው እዚህ ላይ። ይሄ የቪዲዮ ስክሪንሾት ነው ብቻ በቪዲዮ ነው ያወራው። መልእክቱ ምንድነው? ፋክት ቼከሮች ሁኑ። እኔ ውሸቴን ነው እንደዛ ያልኩት ኤፕሪል ስለሆነ ኤፕሪል ፉልስ እንደዛ አይነት ነገር ብሏል። ብቻ ግን ዋናው መልእክቱ የሱ ምንድነው? እኔ በዚህ በአንድ ስክሪንሾት እና በአንድ ፌስቡክ ፖስት እንደዚህ ሰውን ማሳሳት ከቻልኩኝና ማነጋገር ከቻልኩኝ አስቡት ፋብሪኬት የተደረገ ያታሰበበት ፖስት ምን ያህል እንትን ሚስሊድ ሊያደርግ እንደሚችል እና ትክክለኛ ኦፊሻል የሆኑ ዜናዎችን እመኑ አይነት መልእክትን ያስተላልፋል። ከዛ በተጨማሪ ደግሞ ከዚህ በፊት እንደ ማስረጃ የምሰጣችሁ ነገር ምንድነው ቃሉ ፑቲክ የቆየ እንትን ነው የወር ምናምን እንደምትመለከቱት ማርች 29 አካባቢ ኮሜንት የተደረገለት ነው ፕሊዝ ፖስት ኦን ኢንስታግራም ሲባል ቲክቶክ ላይ አርግ ያለው ብሎ መልሶ ነበር እና ያው የሱ ነው ብዬ አስባለሁ ኢንስታግራም አካውንት ብቻ የግለሰብ ማለትም አብዱልፈታ መሐመድ እኔ ነኝ ያለው ውሸቱ ነው የሱ አይደለም ማለት ነው። ስለዚህ በእንደዚህ ነገር ሚስሌድ የተደረጋችሁ ሰዎች ካላችሁ እውነታው ይሄ ነው። ሚስሌድ የተደረገው ጓደኞቻችሁ ምናምን ካለ ይሄንን ቪዲዮ ላኩላቸው። ኦፍ ኮርስ እንዳያችሁት በጣም ያናደዳል። ምክንያቱም 1 ሚሊዮን ፎሎወር ማለት በጣም ትልቅ ነገር ነው እና ውሸቱን መሆኑ ያው ኦርኖስ ለማስተማሪያ ይሆናል። በኃይለሥላሴ ዘመነ መንግስት ግብይት ፈጽመህ አሁን ደረጃ አሁን ያለውን ኢኮኖሚ ስታይ እስኪ ተመልከቱ። እስኪ የማዘርን ሪአክሽን ቡና 1 ኪሎ ስንት እንደገባ ታውቂያለሽ? ምን አካል የምትገዙት እናንተ 15 ብር። ምን ነካቸው? ምን አውቄ ነው? አውቃው ነው ሆነ ብለው ነው እነሱ ሆነ ብለው ህዝብን አገርን ለመበደል ነው። አንተ አታውቅም። እንዴት እንደዚህ ይሸጣል? ከንተን ጋራ ተገናኝቷል ከሽፍታ። ኧረ ማዘር ሙት ከጠላት ጋራ ተገናኝተው ነው እንደዚህ የሚሸጡልን። አዋ ምን አባታቸውና ነው ይሄ ሁሉ ምንድነው? ሀገሩ ኃላፊ መከታተል አለበት። ዝም ብሎ ታየ እሱም ማለት ከባድ ነገር ያወጡት የምር አስባችሁታል? በኃይለሥላሴ ዘመነ መንግስት ግብይት ፈጽማችሁ አሁን ላይ ስትደርሱ ምን አይነት እንትን እንደሚሆን። ሌላ ደግሞ እስኪ እንላችሁ ደሞዝ ተጨምሮልኛል። ወሽ ዘይ አሁንም ይጨመርልህ። አሜን አሜን። 300 ብር ነው ደሞዜ ከዚህ በኋላ። ወሽ አሁንም በላይ በላው ይጨመራል። ቀጣይ ደግሞ 400 ብር ይሆንልኛል። አዎ 5 ተመስገን ነው። ከተመስገንም ተመስገን። 300 ብር ደሞዝ ቀላል ነው እንዴ? ገበያውማ ርካሽ ተሆነ ያንቀባርርሃል። በ300 ብር ታዲያስ አሁን ይረክሳል ገበያ 300 ብር። ኮሜንታተሮች ምን አሉ እስኪ እናያቸው። አበባዬ ሆይ አበባዬ ሆይ ባልንጀሮቼ አንደኛ ክፍል እያለሁ የጻፍኩት ለምን ታሰረ? ኧረ ትለያላችሁ። ለምን ነው ብሬስ እንደው አይ ነው በሉኝ። ኧረ እንደው ወይኔ ምን አይታችኋል? ሶስቱ ምንድን ናቸው? ኧረ ሶስቱ አሻንጉሊቶች ባልጋ ላይ ተኝተው። ኧረ ወይኔ ይሄ ምን መባል አለበት? የለኝም ጥርስ ነው መባል ያለበት። እደጃራለሁ የለኝም ጥርስ ነው መባል ያለበት። የምር አጥርሳ የለኝም ጥርስ። ኧረ ምን ይባላል አሁን? ምን ይባላል? ዶላር ይቆጠራል። ሶማሊያና ማርግዤ ይሎታለሁ። ገና ልጅ እኮ ናት። ማር
ልነግሮ ፈርቼ ነው እንጂ አፈርቶታለሁ። አባቴ ካንቺ አርግዞ ነው የወለደኝ። አፈቅርሾታለሁ። አፈቅርሾታል ወንድሜ ወድሾታል። ኧረ 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 ወይኔ ሸንቃጣ ወጣት ሜሚ ጠፋሽ እኮ። ኧረ ሰው እንደዚህ ምን ኧረ ማዘር እንዴት ተመለሱ። ለማንኛውም ወደ ቀልቦት ተመለሱ። ቪዲዮውን በዚህ ጨርሰናል ማለት ነው። በዛሬው ቪዲዮ ፈታ ዘና እንዳላችሁ አልጠራጠርም ማለት ነው። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን የኖቲፊኬሽን ምልክት እንዲደርስ አድርጉ ማለት ነው። ቪዲዮውን ከወደዳችሁ ደግሞ ላይክ በማድረግ ለብዙዎች እንዲደርስ ምክንያት ሁኑ ላለሁኝ ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም ጊዜ